ዛሬ ላይ የቆምንበት ቦታ ወይም ስኬታችን ዝም ብሎ የመጣ ሳይሆን ብዙ ውጣ ውረዶችን፣ ብዙ መስዋዕቶችን የተከፈለበት ነው። አንድ ተማሪ እንደ ተማሪነቱ ብዙ ሌሊቶችን ቁጭ ብሎ አድሮ አሳይመንቶችን ለፈተና ተዘጋጅቶ ነው እና ሁሉም ሰው ባለበት የህይወት ምዕራፍ ሁሉ ዛሬ ለሚቆምበት ቦታ ወይም ለሚያገኘው ለእያንዳንዱ ትንሽ የሚሆን ትልቅ ስኬት ብዙ መስዋዕትነት ከፍሎ ነው። ስለዚህ ያገኘነውን ያን ስኬት እንዲሁ መናቅ የለብንም። ሁልጊዜ አመስጋኞች መሆን አለብን። እንዲሁም ደግሞ ሰዎች ሪዋርድ እስከሚያደርጉን መጠበቅ የለብንም። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር አምላክ የተመሰገነ ይሁን። ለማታውቁ በጸሎት እባላለሁ። ቤተሰብ የሆናችሁ እንኳን ደህና መጣችሁ። ቤተሰብ ያልሆናችሁ ደግሞ ይሄን ቪዲዮ ሲጀምሩ ላይክ አድርጋችሁ ከዛም ሰብስክራይብ እያደረጋችሁ ቤተሰብ እንውላለሁ። እንግዲህ ለዚህ ቻናል አዲስ የሆናችሁ ያሉትን ቪዲዮዎችን ሂዳችሁ ብትመለከቱ ታተርፉበታላችሁ። ለግል እድገታችሁም ሆነ ለሙያዊ እድገታችሁ ይጠቅማሉ ብዬ ማሰባቸውን ጥሩ ጥሩ ኮንተንቶችን የያዘ ነው። የሄዳችሁ ብታያቸው ደስ ይለኛል፣ ታተርፉበታላችሁ። ዛሬ እንግዲህ በሌላ ርዕስ ተገናኝተናል። እሱ ምንድነው? የሰው ልጅ በየትኛው የኑሮ ደረጃ ቢሆን ያለበት ቦታ እንግዲህ ትንሽም ይሁን ትልቅ የምናሳካው ስኬት አለ፣ ወይም ደግሞ የምንቆምበት ዛሬ ላይ የምንቆምበት ቦታ እንዲሁ ዝም ብሎ የተገኘ አይደለም እና ሁልጊዜ ራሳችሁን እንድትጠይቁ እፈልጋለሁ። እኔ ሁላችንም ራሳችንን እንድንጠይቅ ራሳችንን ሪዋርድ እናደርጋለን ወይ? ለምናገኘው ለእያንዳንዱ ስኬታችን ለቆምንበት ቦታ ዛሬ ላይ በመድረሳችን ትንሽ የሚሆን ትልቅ ላገኘነው ስኬት እያመሰገን ራሳችንን የማመስገን ሞቲቬት የማድረግ ወደፊት የተሻለ ነገር ለመስራት ከሰዎች ሳይሆን እንዳንታበይ ባለ ነገር እንዳንታበይ፣ ነገር ግን ራሳችንን ሪኮግናይዝ እያደረገ መሄድ አለብን ማለት ነው። ግን ሁላችንም ራሳችንን እንድንጠይቅ የምፈልገው ነገር ይሄ ሀቢት አላችሁ ወይ? ልምድ አላችሁ? ለምሳሌ ምን ሊሆን ይችላል? አንድ ሰው ትንሽ የሚሆን ትልቅ እንግዲህ ስኬት ወይም ደግሞ የተሻለ ቦታ ላይ ሲቆም ወይም ሲደርስ ሴት የሚሆን ወንድ ማለት ነው ምንድነው በህይወታችን የምናደርገው የሆነ ለራሳችን የምናደርገው ነገር አለ ወይ? ብዙ ላይሆን ይችላል። ሰው እንደየአቅሙ እንደ ቤቱ ነው የሚኖረው። እንዳለን አቅሞች ማድረግ ያለብን ማለት ነው። የግድ ራሴን ሪዋርድ አደርጋለሁ ብዬ እንግዲህ አቅሜን ያላማከለ ነገር ማድረግ የለብኝም። ለምሳሌ ምን መሆን ይችላል? ሻይ መጠጣት፣ ወጥቶ የራስን ጊዜ ከሰውም ጋር ማድረግ ይቻላል። ነገር ግን ብዙ ጊዜ ራሳችንን ሪዋርድ ስናደርግ ላለን ነገር ቁጭ ብለን የጥሞና ጊዜ ይዘን በጣም ሞር አሁን ካለንበት የተሻለ ቦታ መድረስ ከፈለግን ምንድነው ማድረግ ያለብን? ተቀምጠን የራሳችንን ጊዜ እንደው ብናጣ ከ30 ደቂቃ እስከ 1 ሰዓት ሲሆን ከዛ በላይ ጸጥ ያለ ራሳችንን የምናደምጥበት ሻይ እየጠጣ ሊሆን ይችላል። ብቻ ለራሳችን ጊዜ ሰጥተን ያለፈውን ጉዟችንን መገምገም፣ ከዛ ደግሞ የቆምንበትን ማመስገንና ራሳችንን ሞቲቬት ማድረግ፣ ሪዋርድ ማድረግ። ለራስ ጊዜ መስጠት በራሱ ቀላል አይደለም፣ ትልቅ ሪዋርድ ነው። የሰራነውን ነገር መገምገምና ለወደፊት የተሻለ ነገር ለመስራት ከባለፈው ስህተቶች ካሉ ስህተቶቻችን ተምረን ብዙ ነገሮችን አስተካክለን ለነገ የተሻለ ነገር ግልጽ የሆነ ጎል አስቀምጠን ለዛ ፕላን አድርገን ከራሳችን ጋር ተመካክሮ ብዙ ነገሮችን አስተውሎ እንደሚሄድ የመሰለ ነገር የለም። ብዙ ነገር ከራስ ነው የሚጀምረው። ከዛ ራሳችን ሰለብሬት ካደረግነው በኋላ ከሰዎች ጋር ማድረግ ይችላል። አቅም ያለው ደግሞ እንግዲህ ማለት ሁሉም ሰው እንደየአቅሙ ነው፣ እንደ አለው እጁ ላይ ባለው ነገር። ምክንያቱም ያልሆነ ነገር ውስጥ እንገባለን ከሌለን አቅም ውስጥ ስንለጥጠው ጥሩ አይደለም። ከሰክሰስ ይልቅ ሰክሰስን ሰለብሬት ማድረግ ሳይሆን ጉዳዩ ሌላ ስለሚሆን ማለት ነው። ስለዚህ ምንድነው ሻይ መጠጣት ሊሆን ይችላል። የፈለገ ደግሞ ማለት ማድረግ የሚችል ሰው ካለ ትራቭል ማድረግ፣ የሆነ ቦታ መሄድ፣ ራስን መሸለም፣ ራስን ማበረታታት፣ ሞቲቬት ማድረግ በጣም አስፈላጊ ነው። ይሄ ነገር ደግሞ ከዚህ በፊት የሌለን እንዴት ይሄን ነገር ማምጣት እንችላለን ብናል ሁልጊዜ ከትንሿ ለምሳሌ አንድን ሳምንት ፕላን አድርገን በዚህ ሳምንት ይሄን አደርጋለሁ ብለን ያስቀመጥነው እንትን ይኖርናል። ያንን ሳምንት በስርዓት እግዚአብሔር ፈቅዶልን በትክክል ስላሳለፍነው ራሳችንን ሪዋርድ ማድረግ አለብን ማለት ነው። የግድ ትልቅ ነገር እስክንሰራ መጠበቅ የለብንም።
ያ ራሱ ትልቅ ለአንድ ሰው ራሱን እንደዚህ ሪዋርድ እያደረገ ለመሄድ ራሱን ሞቲቬት እያደረገ የተሻለ ነገር መስራት ለሚፈልግ ሰው ጥሩ ሳምንቱን በጥሩ ሁኔታ ማሳለፉ በራሱ ለራሱ ጊዜ ሰጥቶ ሪዋርድ ማድረግ አለበት ማለት ነው። በተጨማሪ ደግሞ ማንበብ። እዚህ ጋር አንድ መጽሐፍ ልጠቁማችሁ። አንድ ሰው ራስን ሪዋርድ የማድረግ ለምሳሌ ብዙ የሆነ ስህተት ነገር ስትሰራ በጣም መጸጸት፣ ራስን መውቀስ ምናምን እንዲህ ባላደርግ ምናምን አለ አይደለ? ልክ እንደዛ ሁሉ ጥሩ ነገር ሲሰራ ደግሞ ራስን ማበረታታት፣ ማበርታት፣ ሞቲቬት ማድረግ፣ የተለያዩ ነገሮችን ለራስ መግዛት፣ ሽልማት መስጠት፣ ሪዋርድ ማድረግ ይሄ ሀቢት ወይም ልምድ እንዲኖረን ከፈለግን አቶሚክ ሀቢት የሚባል መጽሐፍ አለ። እሱን ብታረቡት ሞር ያግዛቸዋል በጣም ማለት ነው። በጣም ይጠቅማል። አቶሚክ ሀቢት የሚባል መጽሐፍ አለ። ፕሊዝ ሪዲት ትጠቀሙበታላችሁ። እውነቴን ነው የምላችሁ። በጣም ቆንጆ መጽሐፍ ነው። ይሄ ሀቢት እንዲኖራችሁ በደንብ ያግዛል እና ሁልጊዜም ይሄ ነገር ለምን ይጠቅማል? አንድ ሰው እያንዳንዱ ሰው ሰክሰሱን እንትን እያለ ሲሄድ ጥቅሙ ምንድን ነው ሲባል ፐርሰናል ዴቨሎፕመንት ወይም ፐርሰናል ግሮዝ ነው። የተሻለ ሰው እንሆናለን። የተሻለ ነገር እየሰራ እንሄዳለን። ውስጣችን ሰላም ይሆናል። በራሳችን ያለን ኮንፊደንሳችን ይጨምራል። ለራሳችን ያለን ግምት፣ የምንሰጠው ቦታ፣ ቫሊዋችንን እናውቃለን። መስራት እችላለሁ፣ ከዚህም በላይ የተሻለ ሰው እስከሚለን መጠበቅ የለብንም። ብዙ ነገሮችን ከራሳችን ጀምረን በራስ ነው ማድረግ ያለብን። ከዛ መጀመሪያ ራሳችን እንዴ ያን ሁሉ ውጣ ውረድ ያን ሁሉ ሌሊት አንድ ተማሪ ለምሳሌ ሌሊቱ ሙሉ ቁጭ ብሎ ሲያድር አብሮት እንደዛ እንትን ያላለ እንዴ? አንድ ሰራተኛ በህይወቱ ነጋዴ የሚሆን ብዙ ነገሮችን ሲከስር ሲያተርፍ ቃል ገባለት ብሎ በጣም ብዙ ነገሮችን ውጣ ውረድ ሲያሳልፍ አብሮት የተሰቃየ ሰው አለ እንዴ? የለም ማለት። ስለዚህ መጀመሪያ ራሳችን በጣም ሰለብሬት ማድረግ አለብን፣ መናቅ ያለብን እያንዳንዷ ሲንግል ማይልስቶን ማለት ነው። ትንሽም ይሁን ትልቅ በህይወታችን ሁልጊዜ በህይወት ጉዟችን በምናገኘው ትንሽም ትሁን ትልቅ እያንዳንዱ ሰክሰሳችን ከትናንት ኢቭን ማለት ነው ከትናንት የተሻለ ቦታ በጤናችን በተለያየ ነገር በአስተሳሰብ ብቻ ብዙ ነገሮች አሉ። ይሄ ቀላል ሀሳብ እንዳይመስላችሁ እና ዛሬ የቆምንበት የተሻለ ሆኖ ካገኘ ነው ራሳችንን አፕሪሼት ማድረግ አለብን። ራሳችንን በደንብ መሸለም አለብን። ይሄ ደግሞ የግድ ማቴሪያል ገዝቶ ለራስ መግዛት ብቻ አይደለም። ያን ለማድረግ አቅሙ ከሌለን ለራስ ጊዜ መስጠት፣ ራስን ማድመጥ፣ በትንሹ እንኳን ሻይ መጠጣቱን ተው። ምንም የሌለበት ንጹህ አየር የምታገኙበት አረንጓዴ ቦታ ላይ ቁጭ ብላችሁ ንጹህ አየር እየተቀበላችሁ ማሰብ፣ ከትናንት ስህተት መማር፣ ዛሬ ላይ ያለን አመስጋኝ መሆን፣ በደንብ ራስን ሞቲቬት ማድረግ፣ ከዚህ የተሻለ መስራት፣ መለወጥ እንደምንችል ለነገ ደግሞ በስትክክል ከትናንት ስህተቶቻችን ተምረን የተሻለ ነገር እንደምንሰራ ራሳችንን አፕሪሼት እያደረግን ሞቲቬት ማድረግ አለብን ማለት ነው። ሁልጊዜ ይሄ ለምን ይጠቅመና በፕሮፌሽናል ግሮዝም ሆነ በፐርሰናል ግሮዛችን በጣም ትልቅ አስተዋጽኦ አለው። ሪዋርዲንግ ዩርሰልፍ ዶንት ፎርጌት። እውነቴን ነው የምነግራችሁ እና ይሄ ሀቢት የሌላችሁ አሁንም ደግሜ እነግራችኋለሁ። አቶሚክ ሀቢት የሚባል መጽሐፍ አለ። እሱን አንብቡት፣ ይጠቅማችኋል። ሁሉም ነገር እንግዲህ በደረጃ ነው፣ ቀስ እያለ በልምምድ ነው የሚመጣው እና ምንም ነገር ከሌለ ማንም ሰው ሲወለድ ይዞት የተወለደ የለም ማለት ነው። ሁላችንም እየተማረን እያደገን እኔ ጋር ያለ ለእናንተ ሽር ሳረግ እናንተ ጋር ያለ ደግሞ ለእኔ ሽር እያደረጋችሁኝ እንደዛ ነው የምንቀጥለው እና ሁልጊዜ መርሳት የሌለብን ነገር ራስን ሪዋርድ ማድረግ። ሪዋርዲንግ ሲባል ብዙ ነገሮች አሉ። ማቴሪያል ብቻ ላይሆን ይችላል። ለራስ ጊዜ መስጠት፣ የጥሞና ጊዜ ማሳለፍ፣ ማንበብ፣ የተለያዩ ቦታ መሄድ፣ ሞቲቬት ማድረግ። ይሄ ለምን ይጠቅመናል ካላችሁ ፐርሰናል ዴቨሎፕመንታችሁ ፐርሰናል ግሮዝ እንዲሁም ፕሮፌሽናል ግሮዝ ላይ ትልቅ አስተዋጽኦ አለው እና ይሄ ሀሳብ እንግዲህ በጣም ጠቃሚ ነው ብላችሁ ካሰባችሁ ለወዳጆቻችሁ ለጓደኞቻችሁ ሼር አድርጉ። ቤተሰብ ያልሆኑ ቤተሰብ እንዲሆኑ ፕሊዝ ሀሳባችሁን የሀሳብ መስጫ ላይ አስቀምጡ። ቦታው ክፍት የሆነው ለእናንተ ነው። ከዚህ አንግል ብታዩ ይሄን ነገር ብትሰሪ ብላችሁ የምታስቡትን ብታስቀምጡልኝ እጅግ በጣም ደስ ይለኛል። በቃ ያያችሁትን እኔ የተሻለ ሰው መሆነው ያለኝን ነገር ጎበዝ ነሽ እንድነሽ ስለተባለ አንድ ሰው አይቀየርም። ራሱን ያለን ፖዚቲቭ ነገር ማንም አይወስድብንም። ነገር ግን ይሄ ቶፕ ኤንድ ቲፕስ የሚባላል አይደለ? እኔ የምፈልገው ቲፕ የምትባለዋል መስራት ያለብኝን ወደፊት የሚጠቅመኝ ይሄን ኤሪያሽ ላይ ብትሰሪበት
እንደዚህ ስታቀርቢ እንዲህ ብታደርጊ ብላችሁ የምታስቡትን በግልጽ ብታስቀምጡልኝ እውነት ደስ እያለኝ ነው የምቀበላችሁና ሁልጊዜም ለእናንተ የተቀመጠውን ቦታ ተጠቀሙበት፣ አታባክኑት። እዚህ ድረስ ቆይታችሁ ደግሞ ሰብስክራይብ ሳታደርጉ እንዳትሄዱ። ቤተሰቡ ነው፣ ብዙ ታተርፉበታላችሁ። እንደጋገፍ እላለሁ። እንግዲህ በሌላ ቪዲዮ እስከምንገናኝ በጣም አመሰግናለሁ። አብራችሁ ስለቆያችሁ እግዚአብሔር ያክብርልኝ። መልካም ጊዜ ይሆንላችሁ።